ስኳር ድንችና ትንሽዬ ዱቄት ተጠቅመን ይሄንን ለልጆች ለስናክ ለትምህርት ቤት መስራት እንችላለን። አንዲት ወላጅ ደውላ ጠይቃኝ ነበረ። በጣም ቀላል ኪስ የማይጎዳ በተለይ ለአዲስ ጀማሪ ተማሪዎች ቀለል ያለ ነገር ሰርተሽ ብታሳየን ባለችኝ መሰረት ነው ዛሬ ይዤላችሁ የመጣሁት እና ደግሞ ስኳር ድንች በጣም ጠቃሚ ነው ለልጆች። ከዛም አንጻር ነው ይዤ የመጣሁት እና ደግሞ በዛ ላይ ኪስ የማይጎዳም በጣም ቀላል ጠቃሚም ምግብ ስለሆነ ነው ይዤላችሁ የመጣሁት ማለት ነው። ከዛ እንዳያችሁት 3 የተቀቀለ ስኳር ድንች አለኝ። እንደዚህ እልጠውና በሹካ እጨፈልቀዋለሁ ወይም ማሽ አደርገዋለሁ ማለት ነው። መጀመሪያ ሳንቀቅልም ቆራርጠንም መቀቀል እንችላለን ወይም ደግሞ እንደዚህ ቀቅለን መጨፍለቅ እንችላለን። ከዛ ከቀቀልኩት በኋላ እንደዚህ በደንብ ጭፍልቅ አድርገዋለሁ። እንደምታዩት ፉርኖ ዱቄት መጠቀም ትችላላችሁ። እንደገና ደግሞ ይሄንን ኮርን ፍሎርን መጠቀም ትችላላችሁ። በተለይ ፉርኖ ዱቄት ለማይበሉ ልጆች ይሄንን መጠቀም ይቻላል። 1 ማንኪያ ብቻ ባደርግም ይቻል ነበር። ትንሽ ዱቄት አበዛው መሰለኝ። ስሙዝ ስላልሆነልኝ 1 እንቁላል ጨምርበታለሁኝ። ግን በጣም ትንሽዬ ዱቄት ካደረጋችሁ እንቁላሉ የሚብን አስፈላጊ አይደለም። እንቁላል ካልፈለጋችሁ ደግሞ በጣም ትንሽዬ እርጎ ብታደርጉበት ወይም ውሃም ወተትም በቃ ማድረግ ትችላላችሁ። ምንም ስኳርም ጨውም አልጨመርኩኝም። ሌላ ቅመምም ከፈለጋችሁ ማድረግ ትችላላችሁ። ግን እኔ ምንም አላደረኩም። በቂ ነው። ስኳር ድንቹ ደግሞ በጣም ጣፋጭ ነው። ብቻውን በልቼዋለሁኝ እና ከዛን 1 እንቁላል ሳደርግበት ደግሞ ስለላላብኝ ትንሽዬ የበቆሎ ዱቄት ነው ያደረኩበት። በደንብ እንደዚህ አያችሁት እንዴ ስሙዝ ሆኗል። እንቁላል ሳላደርግበት በፊት ግን ፍርፍር የሚል ነበር፣ አልተያያዝም። እና እንዲያያዝ ከእንቁላሉም ሌላ ማድረግ የምንችለውን ነገር ወይም ትንጥዬ ውሃም ጠብ ማድረግ ትችላላችሁ፣ ችግር የለውም። ከገበታ ቅቤ ይልቅ ግን በዘይት ነው፣ በዘይት ሲጠበስ ነው የበለጠ ቴስቱ የሚጥመው ማለት ነው። ግን ደግሞ በዘይት ደግሞ አንፈልግም ለምትሉም የገበታ ቅቤ ማድረግ እንዳማራጭ ትችላላችሁ ብዬ ነው ያመጣሁት። ግን ጣዕሙ የሚጣፍጠው መጥበሻው ባዶ እንዳይሆን ብቻ ትንሽዬ ዘይት አድርገን በዘይት መጥበስ እንችላለን። ሞክሩት፣ በጣም አሪፍ ነው ለልጆች፣ ለትምህርት ቤት፣ ለቤትም ለትንንሽ ልጆችም ይሆናል። ከተመቻችሁ ፎሎ ላይክ አይረሳ። መልካም ቀን።